ጎንደር ደጋፊ ነው። ቴንኪው። ፕሪሚየር ሊግ በጣም ከባድ ነበር። በጣም አሊ ሱሌማን ብዙ ጎሎችን ስኮር ስላደረገ ብዙ ቻሌንጅ ነው። ጸልያለሁ። ቤተሰቦች ያሉ ሻል ነገር ማድረግ ፈልጋለሁ። ወንድሞቼ ያለች እናት ያለች በጣም መወዳት ለነሱ መኖር ነው በዚህ ሰዓት ያለ ያላ። ሰላም ኢዮብ እባላለሁ። ስኬት ላይ ቀርቤያለሁ። ጥያቄዎችን ለመለስ እችላለሁ። ኢዮብ ማን ለሚለው ኢዮብ ማቴዎስ እባላለሁ። ሁለቴም እድገቴም ወንጂ ሸዋ 7 ላይ ነው። ስኬት ለአንተ ምንድነው የሚለው ጥያቄው። ስኬት ለኔ ለእግዚአብሔር ዓላማ ኖሮ ማለት ነው። የሚቀጥለው ጥያቄ የኳስ ታሪክህ መቼና እንዴት ተጀመረ የሚለው። የኳስ ታሪክ የተጀመረው እንደማንኛውም ወጣት እንደማንኛውም ታዳጊ ሰፈር ውስጥ የጀመርኩት ጓደኞቼ ጋር በጀርባ ኳስ መጫወት የጀመረው። እሺ የሚቀጥለው ጥያቄ በቀን ውስጥ ሳታደርግ የማታልፋቸው 3 ነገሮች ነው የሚለው። በቀን ውስጥ ሳላደርጋቸው የማታልፋቸው 3 ነገሮች ጠዋት ስነሳ ጸልያለሁ። በመቀጠል ደግሞ ትሬኒንጎችን አደርጋለሁ። ሜዳ ባልሄድም ግቢ ውስጥ ቤት ውስጥ በማድረግ አሳልፋለሁ። ሶስተኛው ደግሞ ፈን የሚያደርጉ ቪዲዮዎችን ማየት ምናምን ያስደስተኛል። እንደዛ እያደረኩ አሳልፋለሁ ማለት ነው ከቤተሰቦቼ ጋር። እሺ የሚቀጥለው ጥያቄ እኖርለታለሁ የምትለው ዓላማ ነው የሚለው። አሁን ላይ እኖራለሁ ብዬ የማስበው ዓላማ እግዚአብሔር በእኔ ላይ ባስቀመጠው ዓላማ መኖር ነው መጀመሪያ። በሁለተኛ ደግሞ ቤተሰቦች ያሉ በዚህ እድሜ ለቤተሰቦቼ የተሻለ ነገር ማድረግ እፈልጋለሁ። አሁንም እያደረኩ ነው። ከዚህ በተሻለ ደግሞ እናት ያለች በጣም መወዳት ወንድሞቼ ያለች ለነሱ መኖር ነው በዚህ ሰዓት ያለ ዓላማ። እግር ኳስ በሀገር ላይ ምን አይነት አስተዋጽኦ አለው ለሚለው ጥያቄ እግር ኳስ በሀገር ላይ ትልቅ አስተዋጽኦ አለው። ሰላምን፣ አንድነትን፣ ህብረትን ከማምጣት አንጻር ትልቅ አስተዋጽኦ አለው ብዬ ነው የማስበው። እኔ እግር ኳስ የፍቅር የአንድነት መድረክ እንደመሆኑ መጠን ትልቅ አስተዋጽኦ አለው ብዬ ነው የማስበው። እንደኔ ገና እንደ ጀማሪነቴ ምን ያደርግ ያለው ብዬ አላስብም። ምክንያቱም ገና ጀማሪ ነኝ። ለወደፊቱ ግን ብዙ ነገሮችን አድርጌ እኔም የሚጠበቅብኝን ለሀገር አድርጋለሁ ብዬ አስባለሁ። ከእግዚአብሔር ጋር ጥሩ ነገር ይኖራል ወደፊቱ። እሺ በእግር ኳስ ታሪክ ያዘንክበትና የተደሰትክበት አጋጣሚ ነው የሚለው ጥያቄው። በእግር ኳስ ታሪክ ያዘንኩበት ጊዜ 2013 ላይ ነው። 2013 ላይ አዳማ ከነማ በነበርኩበት ጊዜ ነበረ። እሱም መጫወት የጀመርኩበት አመት ነበረ። ሊጉ ላይ ብቆይም መጫወት የጀመርኩበት አመት ነበረ እና በዛን አመት እንትናችን ጥሩ አልነበረም። የመውረድ ስጋት ውስጥ ገብተን ነበር እና በጣም ብዙ ቻሌንጅ ነበረው። በዛን አመት አዳማ ከነማ በነበርኩበት ጊዜ ብዙ ቻሌንጅ ነበረ። ታዳጊ እንደመሆኑ መጠን ብዙ ቻሌንጅ ነበረ እና የመውረድ ስጋት ውስጥ ገብተን ነበረ እና የተደሰትኩበትን በዛ ነው አጋጣሚ ሲሆን የትግራይ ክልል ክለቦች ውድድሩን መሳተፍ ባለመቻላቸው 2013 ፕሪሚየር ሊግ መሳተፍ ባለመቻላቸው በእኛ የወረዱት ቲሞች ድጋሚ ቶርናመንት ተዘጋጅቶ እንደ ውድድር ነገር ተደረገና ያንን ቶርናመንት አንደኛ ሆነን በመጨረስ ሊጉ ላይ መቆየት የቻልንበትን ጊዜ እሱ ደግሞ በዛው አጋጣሚ መደሰት የቻልኩበት በጣም እላፊ የተደሰትኩበት ጊዜ ነበረ። ያን ይመስላል እና በጣም የተደሰትኩበት ጊዜ ሊጉ ላይ የቆየንበት ጊዜ በጣም የተደሰትኩበት ጊዜ ነው። እሺ ይህ ጥያቄ የሚለው የአንተ ምርጥ 11 እነማን ናቸው የሚለው ነው። ይህ ጥያቄ ትንሽ ይከብዳል። ምክንያቱም ሊጉ በጣም ዘንድሮ 2017 ፕሪሚየር ሊግ በጣም ከባድ ነበር። በጣም ቻሌንጅ ነበረው። በጣም ከባድ ነበር ለእኔ እንደማስበው በጣም ከባድ ነበረ እና በጣም ብዙ ደግሞ ጥሩ ልጆች የሚታዩበት ነበረ። ለመምረጥም በጣም ይከብዳል እና እንግዲህ ግዴታ ከሆነብኝና መምረጥ ካለብኝ ብዙ አሉ በቦታው
በጣም አሪፍ የሚባሉ ልጆችም ታዳጊዎችም ብዙ ነበሩ ምናምን። ከነዛ ውስጥ ግን ለመምረጥ ቢከብድም ግብ ጠባቂ ላይ አቡበከር ኑራ፣ በግራ ያሬድ ካሳዬ፣ በቀኝ በረከት መድኗል። ሴንትራል ዲፌንስ ራምኬ ጀምስ እና ምኞት ደበበ። ሚድፊልድ ላይ ዲፌንሲንግ ሚድፊልድ ሀብታሙ ተከስተ ጎላ ከጉዳት ብዙ ጊዜ ቆይቶ የመጣ ቢሆንም በጣም ጥሩ ጊዜን ያሳለፈ ብዬ ስለማስብ ሀብታሙ ተከስተ ጎላ፣ አይደር ሸረፋና ሽመልስ በቀለ ሚድፊልድ እነሱን መርጫለሁ። ከፊት ደግሞ በግራ ቸርነት ጉጉሳ፣ በቀኝ ቢኒያም አይተን አዳማ፣ ሴንትራል አጥቂ አሊ ሱሌማን። ከብዙ ነገር አንጻር ካየ ነው የተሻለ ጊዜ የተሻለ ዓመት አሳልፏል ብዬ ስላሰብኩኝ ብዙ ጎሎችን ስኮር ስላደረገ ከፊት እሱን መርጫለሁ። ብዙ አሉ ግን አጥቂ ስለሆነ ብዙ ከጎል አንጻር ስለሚታይ እሱን መርጫለሁ። እነዚህ አሰናዶችን እኔ በዚህ ዓመት ለእኔ አሪፍ ጊዜ ያሳለፉ ይመስለኛል። የሚቀጥለው ጥያቄ ከክለብህ ብሎም አገር ህዝቦቿ በቀጣይ ከአንተ ምን ትጠብቅ የሚል ነው ጥያቄው። ክለብ ደረጃ ያለፉት 2 ዓመታት በፋሲል ቤት ነበረ ስጫወት የነበርኩት። በነበረኝ ጊዜም ብዙ ደስ የሚሉና በጣም የሚያስከፉ ጊዜዎችም ነበሩ። ህዝቦቿና ደጋፊዎቹ ከእኔ የሚጠብቁትን ያህል አድርጌያለሁ ብዬ አቅሜን አድርጌያለሁ ብዬ አላስብም ከብዙ ነገር አንጻር ሲታይ። ምክንያቱም የጎንደር ህዝብ በጣም ኳስ የሚወድና ለክለቡ በጣም ራሱን የሚሰጥ ደጋፊ ነበረ የነበረው። በዚያን ያህል ደረጃ እኔ በግሌ ተገኝቻለሁ ብዬ አገልግያለሁ ብዬ አላስብም። በቀጣይ ከአንተ የምንጠብቅ ለሚለው ደግሞ ከፈጣሪ ጋር ሊጉም ላይ ጥሩ ሆኜ አገልግዬ ጥሩ ውኝቶቼ ቲሜንም ናሽናል ቲሜንም አገልግዬ ከሀገር ወጥቼ የመጫወት እቅዱ አለኝ። ከእግዚአብሔር ጋር ይሳካል ብዬ አስባለሁ። ቀጣዩ ጥያቄ እንዴት ወደ ፋሲል ቤት ሄድክ የሚል ነው። ወደ ፋሲል ቤት እንዴት ሄድክ የሚለው ጥያቄ ትንሽ ከባድ ነው። ኳስ ያደግኩበትን ቲም እንደመሆኑ መጠን አዳማ ከነማን ለቅቄ ሲሄድ በጣም ከብዶኝ ነበረ። ለውሳኔ ተቸግሬ ነበር። እንዴት እሆናለሁ የሚለውን ማለት ነው። በጣም ተቸግሬ ነበረ በሰዓቱ እና ብዙ ጓደኞቼ የማማክራቸው ነበሩ። እነሱንም ማማከርኳቸው ምናምን ነገሩኝ። ሲኒየር ተጫዋቾችን ማማከሬ ምናምን ያለውን ነገር ነገሩኝ እና እኔም በራሴ በቃ ቻሌንጁን መጋፈጥ አለብኝ ብዬ ወስኜ ወጣሁኝ ማለት ነው እንጂ በጣም ከባድ ነበር። ለመወሰን በጣም አስቸጋሪ እና በጣም የሚያስፈራ ነበር። ምክንያቱም የመጀመሪያም ነበረ አዳማም በጣም ደስ የሚልና ከታች ጀምሮ ሲጫወቱበት የነበረው ቲም ስለነበረ በአጠቃላይ አዳማ ቤት ወደ ከታችኛው ከቢ ጀምሮ ተስፋ እና ዋናው ቲም አገልግያለሁ። ወደ 7 ዓመት የቆየሁበት ቲም የመጀመሪያም ክለቤ ስለነበረ እሱን ትቼ መሄድም በሰዓቱ ትንሽ ከብዶኝ ነበረ። በሰዓቱም ከፋሲል ቤት እንደዚህ አይነት ጥያቄ ሲመጣልኝ ያው ቤተሰብም ትንሽ እንትን ነበረ፣ ችግርም ነበረ እና አጋጣሚ እነሱንም ለመርዳት ካለኝ ጉጉት እና ፍላጎት አንጻር የተሻለ ነገር በሰዓቱ ያቀረበልኝ ፋሲል ነበረ። ከዛ በቃ ምንም ሳልል ለመወሰን ተገደድኩኝ። ፋሲል ቤት ሄጄም ጥሩ
ህዝቦቹም ጥሩ ነበሩ፣ ደጋፊውም አብዛኛውም ያለው ስታፉም ጥሩ ነበረ። በጥሩ መንገድ ነበረ ሲረዱ ምናምን የነበረው። በአጠቃላይ ትንሽ ይከብድ ነበረ። ከአዳማ ቤት ትንሽ ለመለየት ከብዶኝ ነበረ ምናምን። ቀስ እያለ እየተላመድኩ ልጆቹንም እየተገባባቸው ስመጣ ምናምን ትንሽ ነገሮች እየቀለሉ ሊመጡ፣ ከዛ ቀስ በቀስ ተላምጄ ያሉት ነገሮች በጥሩ መንገድ ማስኬድ ጀመርኩ። አሁን እንግዲህ ተላምጃለሁ ብዬ አስባለሁ። ነገሩ እንደዛ ነው ያለው ነገር። ፋሲሊቲ ያለኝ ኮንትራት በዚህ ዓመት ጨርሻለሁ። በዚህ አጋጣሚ ጎንደር ደጋፊውም ህዝቡንም ቴንኪው ለማለት እፈልጋለሁ። ቦርዱም አመራሩም ቴንኪው ለማለት እፈልጋለሁ። በመጨረሻ ማለት ወይም ማመስገን የምትፈልገው አካል ካለ ለሚወደርሽ ጥያቄ ማመስገን የምፈልገው በመጀመሪያ እዚህ ያደረሰኝ እና የረዳኝን እግዚአብሔርን ማመስገን እፈልጋለሁ። በመቀጠል የግለሰብ ደረጃ ብዙ እንደዚህ ብዬ ብጠራ ትንሽ ልረሳም ስለምችል በአጠቃላይ በእኔ ህይወት ላይ እዚህ ለመድረስ ብዙ አስተዋጽኦ ያደረጋችሁልኝ ጓደኞች፣ አሰልጣኞች፣ የረዳችሁኝ፣ ያገዛችሁ ብዙ እንደዚህ ብዬ አልጨርሳቸውም። ብዙ ናቸውና ብዙ ናቸው። ብቻ ግን ሁላችሁም እግዚአብሔር ውስጥ ላይ አመሰግናለሁ እና ወዳችኋለሁ ለማለት ፈልጋለሁ። እናንተንም እዚህ ሾው ላይ ጠርታችሁኝ እንደዚህ ቃል እንዳድርግ ስለጋበዛችሁኝ ላመሰግን ፈልጋለሁ። አመሰግናችኋለሁ።